ልጅ እኔ እንዲወለድልኝ እፈልጋለሁ። ንገሩልኝ፣ ለአጅሪት ንገሩልኝ። እንግዲህ እህቶቼ እናቶቼ ፍቀዱ ብላለች። እንግዲህ እኔ ምን ላድርግ? እዩት እስቲ እንዴት እንዳበጠ እዩት፣ እንዴት እንደጠጠረ ማርያምን አይታችሁታል? ልዩነቱን የሆነ ሌላ አንድ ጭንቅላት ነው የሚያክለው። ሰው ይገላል እኮ ባፈነዳው ሰው ይገላል ፈንክቱ። ወይኔ ቡራ ውለዱ፣ ፈቅደናል እኮ ትምጣና ውለዱ፣ ክበዱ ምናምን ሙሉ ወር ውለዱ ብቻ የሆነሽ ባልጠፋ ቦታ እዚህ ጋ ይወጣብኛል። ባልጠፋ እግዚአብሔር በቃ ሁሉም ሰው ምን ይሸኝ ነው ምናምን ይሉኛል። እኔ ምን ላድርግሽ? ምን ልበላቸው? እዩትም ቤቴ ባልጠፋ ቦታ ፊት ለፊት ላይ ያንተ ነገር አስፈንዳው ይፈንዳባ አንተ ላይ። እኛ ማፈንዳቱ መች ጠፋን? አያስፈነዱንም እንጂ አንተ ቡግር ካየክ ስንት ዓመተ ምህረት? አይ ወንድሜ አንተ እኮ ቆየ በቃ ከነ ድንግልና የልሞት ነው። አጀሪት እምቢ ብለኝ ወይ አምላኬ። ዘይት ቀይር። የመኪና ከሆነ ናቲ ነው የሚቀይረው። ይቀይረዋል ናቲ። ወይ እናንተ ልጅ እስከዛ ያው የምሬን እኮ ምን ላድርግሽ? አሉን ምግብ በዳየት ነው የምበለው በመከራ በቃ ጨው የለ ምን የለ ዘይት የለ ፍዳ ያለው እዚህ እጅ ካልሆነ እንጥለፋት። እሱ ጥሩ ሀሳብ ነው። ቆቀር የሚያክል እንትን ቆቀር የሚያክል ብጉሩ ይጣብኝ አናቴ ላይ ፊቴ መናገር ጀመረ እኮ ሰውነቴ። እንዴ እኔ አፈሬ ዝም ብል እኔ ሸሚዘኝ ዝም ብል። ቲክታክ ላይ ነው እንደሙ ናቲ ቪዲዮ ለቀዋል። ቲክታክ ላይ የገባችሁ ሼር ሪፖስት አድርጉለት። ታፕታፕ አላልኩም ኮፒ ሊንክ ምናምን አድርጉለት ቫይራል እንዲወጣ ወንድማችን። አይ ቪዲዮ ፖስቷልና እየገባችሁ ሁላችሁ ናቲ ወንድሜን እንትን አድርጉለት፣ ሪፖስት አድርጉለት፣ ኮፒ ሊንክ አድርጉለት። የወንድማችን አካውንት መመታት የለበትም፣ ምክንያቱም ለወገናችን የሚደርስ ልጅ ነው። ፈሪያ ማይ ብራዘር ለወገናችን የሚደርስ መጣሽ። ዝግጁ ነሽ? ዝግጁ ናችሁ? እኛማ በጣም ዝግጁ ነን። እያወራኋቸው እኮ ቡጉሪ ቆቀር የሚያክል ወጣብኝ እና ምን ያድርጉ እነሱ ምንም አያስፈቅዱልኝ እያልኳቸው እኔ አፈሬ እነሱ እንዲጠይቁልኝ እያደረኳቸው ምን ሰርጀሪ የብጉር ይህንማ ቁጭ ብዬ ነው ሰው መጥቼ ስቲ ዝግጁ ናችሁ ለማየት? እኔ ነኝ እያየሁሽ እኮ ነው። አይ እነሱ ዝግጁ እነሱማ ዝግጁ ስለሆኑ እኮ ነው 1 ሚሊዮን ታብታብ ሼሩን ኦልሞስት 12,000 ያስገቡት እኮ። ዝግጁ ናችሁ? የቆንጥሬ ነው ማመጣሽ ትመጣለሽ። አይ ዝግጁ